ጤና ይስጥልኝ ተስፍሽ ነኝ ከቲኤስቲ ኢንፎርሜሽን ከ6 ወር ቆይታ በኋላ ዛሬ ብቅ ብያለሁ። ላለፉት 6 ወሮች ለምንድን ነው የጠፋሁት? በሚቀጥለው ቪዲዮዬ በአሪፉ ነግራችኋለሁ ስለ ፖለቲካ ሳወራ። አሁን ግን ማወራው በጣም ብዙ ሰዎችን ሊጠቅም የሚችል በርዕሱ ላይ እንዳያችሁት በ12500 የኢትዮጵያ ብር ጉዞ ወደ ካናዳ መጀመር፣ ወደ ካናዳ ለመግባት ደግሞ 260,000 የኢትዮጵያ ብር ገንዘብ ለሌለውስ እዚህ ሀገር መጥቶ ሰርቶ ቀስ ቀስ እያለ ይከፍላል ይሉናል። ይሄ ነገር ምንድን ነው? ይሄ ነገርስ እውነት ነው ወይ? በጣም ብዙ ሰዎች በኔ ድምጽ የተቀነባበረ ቲክቶክ ላይ በጣም ብዙ ሰዎች ብዙ ቪዲዮ አይተዋል። ወደ ካናዳ እንዴት መምጣት ይቻላል ብዬ የዛሬ 8 እና 7 ዓመት ያሳየውትን ድምጼን ወስደው በዛ ድምጽ እያቀነባበሩ በዚህ ስልክ ቁጥር ታገኙናላችሁ እያሉ በጣም ብዙ ሰዎችን በኔ ድምጽ ያገኟቸው ሰዎች አሉ። ይሄንን ድምጽ ከቀዳውትኝ ቢያንስ በጣም ብዙ ወሮች ይሆናል፣ ከ3 ወር ከ4 ወር በላይ ይሆናል። ነገር ግን ለምን እስካሁን እንደቆየሁኝ፣ ምን እንዳደረኩኝ፣ ምን እንደተደረገና ምን እንደሆነ በዚህ ቪዲዮ መጨረሻ ላይ ያቀርብላችኋለሁ። ለመሆኑ 12500 የኢትዮጵያ ብር የሚቀበሉት እነማን ናቸው? በ260,000 ብር በመጨረሻም ወደ ካናዳ የሚልኩትስ እነማን ናቸው? እውነት ነው ወይስ? ይሄንን ነገር አሳያችኋለሁ። መጠቀም የፈለገ ይሄንን ቪዲዮ ካየ በኋላ መጠቀም ይችላል። አዎ እኔ ከፍላለሁ የሚል 12500 መክፈል የሚችል መጨረሻ ላይም 260,000 መክፈል የሚችል አዎ እኔ እከፍላለሁ የሚል ይሄንን ቪዲዮ ይየውና የራሱን ውሳኔ ይወስን። እንግዲህ ያደረኩት ምንድነው? የኔ ድምጽ በጣም ስለሚታወቅ በባለቤቴ ድምጽ ባለቤቴ ኮንታክት እንድታደርገው ማለት ነው። ይሄ በ12500 ብር እንደዚሁም ደግሞ መጨረሻ ላይ በ260,000 ብር ሰው የሚልከውን ሰው ባለቤቴ እንድታገኘው ሙከራ አደረግን። በስልክ ነው። እስቲ የተቀዳው 7 ደቂቃ ነች። በደንብ ስሙ። ከዛ በኋላ አንድ ነገር አሳያችኋለሁ። ምን ሰርፕራይዝ ነው።